ለሚንቁህ ሰዎች ትልቁ ምላሽ እነሱን መጉዳት አይደለም። ብዙ ሰዎች ሲንቋቸው የሚያስቡት እኔም እንደዛው አደርጋቸዋለሁ ብለው ነው። እውነተኛው ድል የሚመጣው እነሱን በማሳዘን አሊያም በማስቀየም አይደለም። ትልቁ ድል ከዚህ በኋላ የምዘረዝራቸው ወሳኝ ነጥቦች ናቸው። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቪዲዮውን ጀምሩት። አንደኛ፣ በዝምታ ማሳየት። በህይወት ውስጥ አንዳንድ ሰዎች ዋጋህን ሳያውቁ ሊንቁ ይችላሉ። ምናልባት ዛሬ ያለህበትን ሁኔታ ብቻ ይመለከቱ ይሆናል። የምትሰራውን ጥረት፣ የምታልፈውን ችግርና ወደፊት የምትሆነውን ግን አያዩ። በዚህ ጊዜ የምትሰጠው ምላሽ መከራከር አይደለም፣ ራስን ለማስረዳት መድከምም አይደለም። አንዳንድ ጊዜ በጣም ኃይለኛው ምላሽ ዝም ብሎ መስራትና ራስን ማሳየት ነው። ምክንያቱም ቃል ሰዎችን ለጥቂት ጊዜ ሊያሳምን ይችላል፣ ተግባርህ ግን ረጅም ጊዜ ይናገራል። ሰዎች አትችልም ሲሉህ በክርክር አትመልስ፣ በስራህ አሳይ። ሰዎች ሲስቁብህ አትበሳጭ፣ ያንን ጊዜ ራስህን ለመገንባት ተጠቀምበት። ሰዎች ሲያሳንሱ አትውረድ፣ ከፍ በል። ምክንያቱም ራስህን ለማስረዳት የምታጠፋው ጊዜ ራስህን ለማሻሻል ሊውል ይችላል። በዝምታ ማሳየት ማለት መተው ማለት አይደለም። በዝምታ ማሳየት ማለት ማንም ባያምንብህም በራስህ ማመን ነው። ማንም ባያይህም መስራት ነው። ማንም ባያመሰግንህም መሻሻል ነው። ማንም ባያከብርህም ራስህን ማክበር ነው። አንድ ቀን ያን ጊዜ የናቁ ሰዎች ለምን እንድትሳሳቱ ለማስረዳት አትፈልግም። ምክንያቱም ሕይወትህ ራሱ መልስ ሆኖ ይቆማል። አንዳንድ ጊዜ ለሚንቁ ሰዎች ምርጡ ምላሽ ማብራራት ሳይሆን ውጤትን ማሳየት ነው። ሰዎች ቃልህን ሊከራከሩበት ይችላሉ፣ ስኬትን ግን ማስተባበል አይችሉም። ሁለተኛው፣ በተመሳሳይ አትመልስ። አንድ ሰው ሲያሳንስህ፣ ሲንቅህ ወይንም ሲያስቀይምህ የመጀመሪያው ፍላጎትህ እንደሱ መመለስ ሊሆን ይችላል። እሱ ካላከበረኝ እኔም አላከብረውም፣ እሱ ካሳነሰኝ እኔም አሳንሰዋለሁ፣ እሱ ከጎዳኝ እኔም እጎዳዋለሁ የሚል ሐሳብ ሊመጣ ይችላል። ግን እዚህ ላይ አንድ ነገር አስታውስ። ሰው ሲያሳዝንህ እንደሱ መሆን ማሸነፍ አይደለም፣ እሱ የተሻለ መሆን ነው እውነተኛ ማሸነፍ። እነሱ ያደረጉትን ለማድረግ አትጣደፍ። አንድ ሰው በንቀት ቢናገርህ አንተም በንቀት መመለስ ቀላል ነው። ነገር ግን ቀላል የሆነውን መንገድ ሁልጊዜ መምረጥ አያስፈልግም። ጠንካራ ሰው ማለት ስሜቱን የሚከተል ሰው ሳይሆን ምላሹን መቆጣጠር የሚችል ሰው ነው። በቁጣ የምትሰጠው ምላሽ እነሱን ሳይሆን አንተን ይገልጻል። አንድ ሰው ሲያናድድህና አንተም በተመሳሳይ ስትመልስ ያንን ሰው አታሸንፈው። ምክንያቱም እሱ ወደ ደረጃው እንድትወርድ ፈልጎ ነበር፣ አንተም ሄደህ ያንን ቦታ ያስክ። ነገር ግን ዝም ብለህ ከፍ ብለህ ስትቆም አንተ ራስን እንደምትቆጣጠር ታሳያለህ። እውነተኛ ኃይል ምላሽን መምረጥ ነው። ማንም ሰው ሊያስቆጣህ ይችላል፣ ማንም ሰው ሊያናድድህ ይችላል፣ ማንም ሰው ሊጎዳህ ይችላል። ግን ምላሽን የምትመርጠው አንተ ነህ። ሶስተኛው፣ ራስህን አሻሽል። በህይወት ውስጥ ሰዎች ሊንቁህ ይችላሉ፣ ሊጠራጠሩህ ይችላሉ፣ ያለህን አቅም ሳያዩ ሊፈርዱብህ ይችላሉ። ግን ለእነዚህ ሰዎች የምትሰጠው ትልቁ ምላሽ እነሱን ማሳመን አይደለም፣ እነሱን በቃል ማሸነፍም አይደለም። ትልቁ ምላሽህ ራስህን ማሻሻል ነው። ዛሬ የምትሆነውን ሰው አትቀበል፣ ነገ መሆን የምትፈልገውን ሰው ገንባ። አንዳንድ ሰዎች ሲናቁ የሚያደርጉት ስህተት በንዴት መመለስ ነው። ግን ጥሩ ምላሽ ይህ ነው። ራስን ማሻሻል ማለት ለሌሎች ለማሳየት ብቻ አይደለም። አንዳንድ ጊዜ ሰዎች ራሳቸውን የሚያሻሽሉት ለሚንቋቸው ሰዎች ለማሳየት ብቻ ነው። ግን እውነተኛው ለውጥ ለራስህ ስትል የምታደርገው ነው። ራስን አሻሽል፣ ምክንያቱም የተሻለ ህይወት ይገባሃል። ራስን አሻሽል፣ ምክንያቱም ያለህን አቅም እስካሁን ሙሉ በሙሉ አልተጠቀምክበትም። ራስን አሻሽል፣ ምክንያቱም የወደፊትን ህይወት በዛሬው ውሳኔህ ይገነባል። የሚንቁህን ሰዎች በመከተል አትኖር፣ የራስህን ከፍታ በመገንባት ኖር። አንድ ሰው ሲንቅህ ዝም አትበል። አንድ ሰው ሲጠራጠርህ ተስፋ አትቁረጥ። ያንን ህመም ወደ ኃይል ቀይረው። እያንዳንዱን ቀን ትንሽ ተሻሻል፣ ትንሽ ተማር፣ ትንሽ ጠንክር። ምክንያቱም ትንሽ ለውጦች በጊዜ ትልቅ ሰው ይገነባሉ። ትልቁ ምላሽ ቁጣ ሳይሆን የተሻለ ሰው ሆኖ መገኘት ነው። ያንተን አቅምና ዋጋ ከማይረዳው ሰው ጋር አፍ ለአፍ ገጥመህ ያንተን ዋጋ ስታስረዳ ትዋል። እነሱን ማሸነፍ የምትችለው በውጤትህ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ሌሎች እንዲመለከቱት ሼር አድርግላቸው። በተረፈ መልካም ጊዜ ይሁንላችሁ።